በዓለም ላይ ለፍቺ ከሚዳረጉ ምክንያቶች ውስጥ ገንዘብ ቁጥር አንድ መሆኑ ያውቃሉ? ብዙ ጥንዶች የሚጣሉት ገንዘብ ስለሌላቸው ሳይሆን ያለውን ገንዘብ ማን ይዘዘው በሚል የስልጣን ሽኩቻ ነው። ባል እኔ ነኝ ያመጣሁት ይላል፣ ሚስት ደግሞ እኔ ነኝ ቤቱን የማውቀው ትላለች። ዛሬ በሜጋ ኢንሳይት ሳይንሳዊ የሆኑ የፋይናንስ ጥናቶች ምን ይላሉ የሚለውን እናያለን። መልሱ ባል ወይስ ሚስት የሚለው ምርጫ ውጭ ሊሆን ይችላል። የማጠብቁት ነገር ሊሆን ይችላል። ይህ ቪዲዮ የኪሳችሁን ብቻ ሳይሆን የትዳራችሁንም ሰላም ይወስናል። ሳይንሱ የሚለን ገንዘብን መቆጣጠር ያለበት ወንድ ወይም ሴት መሆኑ ሳይሆን፣ እዚህ ጋር በደንብ እንድትሰሙኝ ይፈልጋለሁ። ወንድ ወይም ሴት መሆኑ ሳይሆን የገንዘብ ስብዕና ወይም ደግሞ መኒ ፐርሰናሊቲ የተሻለ የሆነው ሰው ነው ይላል። ይህ ማለት ምን ማለት ነው? በትዳር ውስጥ ሁለት አይነት ሰዎች አሉ። ይሄ ግልጽ ነው። ሁለቱም እኩል የመሆን እድላቸው በጣም ሬር ነው። ስለዚህ ሁለት አይነት ሰዎች አሉ። ዘ ሴቨር እና ዘ ስፔንደር ይባላሉ። ቆጣቢውና አውጪው። ቆጣቢው ሰው ሁል ጊዜ ስለ ነገ ይሰጋል። አውጪው ደግሞ ዛሬን መደሰት ይፈልጋል። ስልጣኑን ለአውጪው ከሰጠህ ቤቱ በዕዳ ይሞላል። ለቆጣቢው ብቻ ከሰጠህ ደግሞ ቤቱ ውስጥ ደስታ ይጠፋል። በጣም አስቸጋሪ ነገር እኮ ነው። ስለዚህ ቁልፉ ያለው ማን ይቆጣጠር ላይ ሳይሆን ማን የተሻለ የሂሳብ አያያዝ ችሎታ አለው በሚለው ላይ ነው። ይህን ነገር ማንም ሰው ያስበው በሳይንስ የተረጋገጠ ነገር ነው። አሁን እንደዚህ ካልኳችሁ በኋላ የሆነ ነገር ሊሰማችሁ ይችላል። ምክንያቱም በዚህ መልኩ ብዙ ሰው አያስብም። ብዙ ሰው የሚያስበው በተለይም ደግሞ እኛ ሀበሻ ውስጥ ወንድ ገንዘብ መቆጣጠር እንዳለበት ነው የሚያስበው። ግን ያ ትክክል አይደለም። ሴትዮዋ ገንዘብ በመያዝ ገንዘብ ማኔጅ በማድረግ ከበለጠችው ዋይናት እሷ ገንዘቡን አትቆጣጠርም። ስለዚህ በዚህ መልኩ ማሰብ አለባችሁ። አንድ ትልቅ ስህተት ልንገራችሁ። ገንዘብን እንደ ስልጣን መጠቀም። እኔ ነኝ የማመጣው ስለዚህ እኔ ነኝ የምወስነው የሚል ወንድ ትዳሩን ወደ አምባገነንነት እየቀየረው ነው። በሌላ በኩል ደግሞ የእኔ ገንዘብ የእኔ ነው ያንተ ግን የጋራ ነው የሚል አስተሳሰብም ትዳርን ያፈርሳል። ይሄ በጣም ግርም የሚለኝ ነገር ነው። አንዳንድ ሴቶች አሉ፣ አብዛኞቹ ሴቶች ማለት ይቻላል ራሳቸው መንገድ የሚያመጡት ገንዘብ ለትዳር ማዋል አይፈልጉም። ለተለያዩ ነገር ለሂማኒየር ሊሆን ይችላል፣ ጥፍር ቀለም፣ ሜካፕ ምናምን የሚያውሉ ሴቶች አሉ። ወንዱ ያመጣው ግን ለትዳር ይበቃል የሚሉ ሴቶች አሉ። ያስተሳሰብም ትክክል አይደለም፣ ወደ ትዳር መፍረስ ይመራል ማለት ነው። ጥናቶች እንደሚያሳዩት ስኬታማ ጥንዶች ገንዘባቸውን በግልጽነት የሚያስተዳድሩ ናቸው። ገንዘቡን ሚስት ብትይዘውም ባል ምን ላይ እንደሚውል ማወቅ አለበት፣ ግዴታ ማለት ነው። ባል ቢይዘውም የሚስት ፍላጎት መከበር አለበት። መቆጣጠር ማለት ማዘዝ ሳይሆን ማስተዳደር ነው። ዘመናዊው የትዳር ፋይናንስ መፍትሄ የሚለን የሶስት ካዝ ወይም ደግሞ ስሪፖት ሲስተም ተጠቀም ነው። አንደኛው ለጋራ ወጪ ማለትም ቤት ኪራይ፣ ምግብ፣ የልጆች የትምህርት ክፍያ ሊሆን ይችላል። ለእነዚህ ነገሮች አንደኛው ነው። ሁለተኛው ለወደፊት ኢንቨስትመንት፣ ለምሳሌ ክራይ ቤት ከሆናችሁ የራሳችሁን ቤት ለመስራት ምን ላይ ኢንቨስት ማድረግ አለባችሁ፣ ምን አይነት ንግድ ላይ መሰማራት አለባችሁ፣ ያንን ነገር ወስናችሁ እዛ ላይ ኢንቨስት የምታደርጉት ገንዘብ። ሶስተኛው ደግሞ እያንዳንዱ ሰው በፈለገው መንገድ የሚያወጣው የግል ነፃነት ገንዘብ። ይህ ማለት ወንዱ ያማረውን ነገር፣ ሱፍ ካማረው ሱፍ፣ ጫማ ካማረው ጫማ፣ የተለያዩ ነገሮች ወንዶች የሚያደርጋቸው ነገሮች አሉ። ሴቷም የተለያየ ነገር መግዛት ትችላለች። ይህ ሲሆን ለምን ይሄን ገዛ የሚል ጭቅጭቅ ይቆማል። ገንዘብን መቆጣጠር ያለበት በጣም ጎበዝ የሆነው የትዳር አጋር ሆኖ ውሳኔው ግን የጋራ መሆን አለበት። ትዳር ኩባንያ ነው። ኩባንያ ደግሞ በስሜት ሳይሆን በስርዓት ነው የሚመራው። የእናንተ ቤት ውስጥ ገንዘቡን ማን ነው የሚያስተዳድረው? ይሄ አሰራር ሰላም ሰጥታችኋል ወይስ ጦርነት ሆኖባችኋል? ሀሳባችሁን በግልጽ ኮሜንት ላይ ያስቀምጡልኝ። በሜጋ ኢንሳይት እኛ የምንፈልገው የኢኮኖሚ ነፃነት ያለውን በሰላም የሚመራ ቤተሰብ እንዲበዛ ነው። ቪዲዮውን ለትዳር አጋራችሁ በመጋራት ውይይት ጀምሮ ሰብስክራይብ በማድረግ ለቀጣዩ ጥልቅ እይታ ተዘጋጁ። ሰላም ለቤታችሁ።